ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ሁላችሁም ባላችሁበት ሰላማችሁ ይዛላችሁ እኔው ካታወርቅ ነኝ አምቢያስ ማይንስ ባር ዛሬ እንደምታዩት ከጫካ ውስጥ ነው ያለሁት ስቶክሆልም ነኝ ያለሁት ስቶክሆልም ስዊድን እና ይሄኛውን ቪዲዮ ልሰራ የፈለኩት በፈረንጅ አቆጣጠር 2016 በጣም ሜጀር ዲፕሬሽን ውስጥ ነበርኩኝና እዚህ ጫካ ውስጥ የመጣው worship song መዝሙር ያዳመጥኩኝ ነበር ወክ ማድረግውና 2 ወር 3 ወር ፈጅቶብኛል ግን ያንን worship song ያዳመጥኩኝ ሜዲቴት ያደረኩኝ እዚህ ጫካ ውስጥ ኤቭሪዴይ በመራመዴ ነው ከዲፕሬሽን ውስጥ ልወጣ የቻልኩትና ዛሬ ላስጎበኛችሁ ነው የመጣሁት አብራችሁ ነው ይሄ ከምኖርበት ቤት ጀርባ ያለ ትሬል ነው እንደምታዩት ሲጋው ሃለ በጣም ደስ የሚል የተረጋጋ ኤሪያ ነው ይሄንን በማየት ወክ በማድረግ ሜዲቴት ያደረኩኝ ቅድም እንዳልኩት worship song እያዳመጥኩኝ ነው ይሄንን ፓስ እየተከተልኩኝ የሚሄደው ይሄ ራሱ ናቹራል የሆነ የፈጣሪ መድኃኒት ነው ለቴራፒውቲካል እና እንደምታዩት ጀስት ናቸው ኔቸር ብቻ ተፈጥሮ ብቻ ነው ያለው ይሄንን እያየሁ ነው የምጓዘው ይሄ ድልድዩ ነው በጣም one of my favorite parts በጣም የምወደው ፓርት ነው ምክንያቱም እንደምታዩት ሰው ያጋራጋር ይወጣል እዚህ ጋር መግቢያ ቀጥታ ወደ ሐይቁ ቪው ያለው ማለት ይሄንን ማየት መተንፈስ ኢንሄል ኤክሴል ፈጣሪ የፈጠረልን ይሄንን እያየን የተረጋጋን እና ቅድም እንዳልኩት መዝሙሬን ያዳመጥኩኝ ስፔሲፊካሊ ሂልሶንግ worship የሚባል መዝሙር አለ እዚህ ጋር እንደምታዩት የሰማዩ ሪፍሌክሽን አለ በቃ ይሄንን እያዩ ይሄንን ይመስላል ረጅም ነው ትሬሉ አንድ 40 ደቂቃ ምናምን ያስኬዳል ይሄም ጫካ ነው በጣም ደስ ይላል ግን ላካፍላችሁ ብዬ ነው የመጣሁት